والسلام على رسول الله صلى الله عليه وسلم በኢስላም ህግጋት ዙሪያ በእስላማዊ ህግ ፊት ሁሉም ሰው እኩል ነው። በእስላም ህግ ፊት ሁሉም ሰው እኩል ነው እንደሆነ አስተምሯል ነብዩ ሰለላሁ ዐለይሂ ወሰለም። ልጅ አባቱን ከገደለ እንዲገደል ያዝን፣ በልጁ ምትክ አይገደልም። በዝሙት ባረገዘች በነፍሰ ጡር ላይ የሚፈጸም የሞት ቅጣት እስክትወልድና የተወለደ ልጅ ምግብ መመገብ እስከሚችል ድረስ ግን ያዘገዩ ነበር፣ ያተገድሉ ነበር። ይህ ማለት በዝሙት ያረገዘች ሴት ወልዳ ልጇ ምግብ እስከሚጀምር ድረስ አትገደልም። እንዳትገደል ነብዩ ሰለላሁ ዐለይሂ ወሰለም ያዙ ነበር። ግን ልጅ ምግብ ከጀመረ በኋላ እንድትገደል ያዛሉ። ሚስት ያለውን ባለትዳር ወንድን ዝሙት የፈጸመ እንደሆነ ሚስት ያለውንም ባለትዳር ወንድ ዝሙት የፈጸመ እንደሆነ ይወግሩታል። ያላገባ ከሆነ ግን በግርፋትና ከሀገር በማራቅ ይቀጡት ነበረ። የሞት ቅጣትን ተፈጽሞበት በተገደለ ሰው ላይ ይሰግዱ ነበረ። የሰረቀ ሰው እጁ እንዲቆረጥም ያዙ ነበረ። አንድ ሰው እኮ መጠጥ የጠጣ እንደሆነ በልጥ እንዲገረፍ ያደርጋሉ። በጫማም እንዲመታ ያደርጉበት ሁኔታም ነበረ። የጠጣ ሰው ተይዞ የመጣ እንደሆነ 40 ይገረፋል። 40 ጅራፍ። መጠጥ የጠጣ ሰው መርገም ከልክለዋል። ሌሎችም ምርጥ ባህሪዎቻቸው መንፈሳዊ ሕክምና ወይም ሩቅያን ፈቅደዋል። እንዴት ሩቅያ ማድረግ እንዳለባቸው ለሀሳቦቻቸው አስተምረዋል። መልካም ነገር ያስባሉ፣ ይመኛሉ፣ መጥፎ ነገርን አይጠብቁም። ባሪያም ሆነ አገልጋይ ለግብዣ የጠራቸው እንደሆነ ይሄዳሉ። ባሎቻቸውን ለሞተባቸው ሴት ያዝናሉ፣ ጉዳያቸውንም ለመፈጸም ይንቀሳቀሳሉ። ለትናንሽ ልጆች ይራራሉ። በተከበረ እጃቸውን የልጆቹን ጉንጭ ይዳብሳሉ። በመንገድ ላይ ያገኟቸውን እንደሆነም ያጫውታቸዋል። ሚስቶቻቸውንም በስራ ያግዛሉ። ሰሃቦችን መንገድ ላይ የተቀመጡ እንደሆነ አይኖቻቸው ዝቅ እንዲያደርጉ ሰላምታ ቀረበላቸው። እንዲመልሱ ንግግራቸውንም እንዲያሳምሩ ያዟቸው ነበር። የመፈተሻ ቦታ ነውና መንገድ ላይ ከመቀመጥ ያስጠነቅቋቸው ነበር። መንገድ ላይ በመቀመጣቸው የግድ ከሆነ የተበደለን እንዲያግዝ፣ መንገድ የጠፋ እንዲያመላክት፣ የደከመውን እንዲረዳ ያዙ ነበረ። በአንድ ሰው ብቻ ሚስጥራቸው የሚነግሩበት ሁኔታ አለ። በሰሃቦቻቸው መካከል ወንድማማችነትን እንዲፈጥሩ ነበረ። ወደ ሰዎች በገቡ ጊዜ አሰላሙ አለይኩም ወረህመቱላሂ ወበረካቱ ይላሉ። የሰዎች መልስ ካልሰሙ መልካም ሰላምታ ያቀርባሉ። ሰው ቤት የመጡ እንደሆነ በፊት ለፊት ሳይሆን በግራ አልያም በቀኝ በኩል ዘወር ብለው በመቀመጥ ያስፈቅዳሉ። እንዴት ሰላምታ ማቅረብ እንዳለባቸው ሰሃቦቻቸው አስተምረዋል። አይሁዶችን ሰላምታ ያቀርበላቸው እንደሆነ ወአለይኩም በማለትም ይመልሱ ነበረ። ንጹህ ላይ ካልሆነ በስተቀር አላህን ማውሳት ይጠላሉ። ሰሃቦቻቸውንም ባገኙ ጊዜ ይጨብጧቸው ነበረ። ያስነጠሰ ሰው እኮ አልሐምዱሊላህ ላለ ሰው የርሐመከላህ ይላሉ። አስነጥሶት አልሐምዱሊላህ ካላለ የርሐመከላህ አይሉትም። በሚያስነጥስበትም ጊዜ ድምፃቸውን ዝቅ ያደርጋሉ። እጃቸውን አልያም ልብሶቻቸውን አፋቸው ላይም ያደርጉ ነበረ። አይሁድ ያስነጠሰ እንደሆነ የሃዲኩሙላህ ወሰሊሃ መባሉኩም ይላሉ። ስለ ጎረቤት አደራ ይላሉ። መልካም እንዲዋሉላቸው ያዙ ነበረ። ሙስሊሞችን በማንኛውም መልኩ ከማስቸገር ይከለክሉ ነበረ። ሙስሊም ያልነበረ ሰው የሰለም እንደሆነ አላህን ያመሰግናሉ። የሰለመ ሰው ቁርአንን ያስተምራሉ።
የአልኢኽላስን ምዕራፍን በማንበብም ያበረታታሉ። በቅርብ ወደ እስልምና ለገባ ችግረኛ ሰው ይመጸውታሉ፣ ሰደቃ ይሰጣሉ ማለት ነው። የማውቁትን ሰው ወደ ቤታቸውን እንዲገባ ይፈቅዱለታል። እንግዳውን ሰው ከዓይናቸውን ያጡ እንደሆነ ይጠይቃሉ። እንግዳውን ወሬ የሰሙ እንደሆነ ላመጣው ሰው ያየኸውና የሰማኸው ብቻ ተናገር ይሉታል። የሚያውድ መዓዛ ያለውን ሽቶ ነበራቸው። ሰሃቦቻቸውንም ጥሩ መዓዛ እንዲኖራቸውም ያዙ ነበረ። ድንጋይ እንጨትን አጠገብም ባለፉ ቁጥር ድንጋዩን እንጨቷን በሰላምታ ያቀርቡላቸዋል፣ ይሰግዱላቸዋል። በሌሊትም ሰዓት ወደ አልበቂህ አልቀርቀድ በመሄድን ሰማዕታትን ሌሎችንም መታንንን ጎበኝተዋል። የአልበቂህ ሰዎች በዘንድ በመሄድ የአላህን መኽረትን ለምኗቸው። ዱዓን የሚያደርጉበትን ጊዜም እጃቸውን ከፍ ያድርጉ ነበረ። ውሸት በእጅጉ ያወግዙ ነበር፣ ይጠሉ ነበር። የታዘለን ከኛ አይደለም ብለዋል። ሰዎች እኮ ዱዓን ያደርጉላቸዋል ዘንድ እንዲጠየቋቸው ያደርጉ ነበረ። ዱዓን ሲያደርጉም አላህ ሆይ እውቀትን ኢማንን ስጠው በማለትም ይለምናሉ። በመሞቻቸውን አካባቢ የዚህችን ዓለም መክፈቻ ቁልፍ ሁሉ ተሰጠኝ፣ እኔ እኮ ግን ጌታዬ ማግኘት ጀነት መረከቡ ብለዋል። ሰሃቦቻቸውን እናንተ ጓደኞቼን ባልደረቦቼ ናችሁ ብሏቸዋል። ወንድሞቼ ወደፊት የሚመጡ ናቸው ብለዋል። ያ ነብዩ ሰለላሁ ዐለይሂ ወሰለም በላጩ ኢስላም የትኛው ነው ብሎ ለጠየቃቸው አንድ ሰው እኮ ምግብን ታበላለህ እንዴ? ስለምታውቀውም ሆነ ለማታውቀው ሰው ሰላምታ ታቀርባለህ ብለውታል። ሙስሊም እኮ ማለት በምላሱ ሆነ በእጁ ሙስሊሞች የማይነካ ነው ብለዋል። ለራሳችን የወደዳችሁትን ነገር ለወንድማችሁን እስካልወደዳችሁ ድረስ ጎረቤቱን ከክፋቱ የሚፈራውን ሰው ወላሂ አላመነም ብለዋል። በምድር ውስጥ እኮ ላሉት እዘኑ፣ በሰማይ ያለውን ያዝንላቸዋል ብለዋል። ግማሽ ተምር በመጸወትም ቢሆን ከእሳት ተጠንቀቁ፣ ካላገኛችሁትን በመልካም ቃላትን ብለዋል። አማኝ እንደ ግንብ አጥር ነው፣ አንዱ ሌላኛው ያጠነክራል። በለፍቃድ ተፈጸመ። የሐዲሱ እማኝ እንደ ግንቡ አጥር ነው፣ አንዱ ሌላኛው ያጠናክራል። ሱብሃነከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰለላሁ ዐለይሂ ወሰለም ወሁመ ረበና ያ ረበና ተቀበል ሚና ኢነከ አንተ ተዋቡር ረሂም ወቱብ ዐለይና ያ መውላና አንተ ሰሚዑ ዐሊም። ወሁመ ረበና ዐለይከ ተወከልና ወኢለይከ አነብና ወኢለይከ መሲር ያ አወለል አወሊን ያ አኺረል አኺሪን ያ ቁወተል መሳኪን ቢረሕመቲከ ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒከ ቢረሕመቲከ። ረበና አቲና ፊድ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበን ናር ያ አወለል አወሊን ያ አኺረል አኺሪን ያ ቁወተል መሳኪን ቢረሕመቲከ ያ አርሐመር ራሒሚን። አጃችንን አውጣን፣ አጃችንን ቤታችን ኢማን የደስታ ቤት ያላገኝ ማረፊያ ያላህ ስጠን። ዘመናዊ መጓጓዣ ዘመናዊ መኖሪያ ያላህ ስጠን። በቀኝ መንገድ መጨረሻ ሳመልን በዱንያ ባይሆንም አላህ ስጠን። ውጤታማ አድርገን። ችግር በደም መሲ በአይንና አስተውነት ከኛ ላይ ገደል አድርገው ያ አርሐመር ራሒም። አሚን። ሰለላሁ ዐለይሂ ወሰለም።